ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ናፍቄያችኋለሁ፣ ናፍቃችሁኛል አውቃለሁኝ። ኑራዬ ጠፍታ ነው፣ ምን ሆና ነው፣ የት ገብታ ነው ምናምን እያላችሁ ነበር ኦልሬዲ አሁን እና ያው በሀዘን ምክንያት ነበረ እየጠፋሁት። እንግዲህ ሀዘን ገጥሞኝ ነው ከሶሻል ሚዲያ ከእናንተ ያራኩት። ኑራ ምን ሆነሽ ነው? ምን ሆና ነው ምናምን እያየሁ ነው ኮሜንት ላይ እየጻፋችሁልኝ ነው። ምንድን ነው የሚባለው? ምን እንደማወራ ራሱ ጠፍቶብኛል። ይሄ ምንድን ነው? የሆነ አንዳንዴ በሰው መሀል ውስጥ ትሆና ጭጭጭጭ ምናምን ሲል የሆነ እናንተ ራሱ ትነቅላላችሁ ማለት በቃ ብቻ አላውቅም። ሀዘን ገጥሞኝ ነው የጠፋሁት። ምንድን ነው የሚባለው? በድንገት አደጋ ነው ወንድሜ ወደ አኼራ የሄደው። በዛ አማካኝነት ነው የጠፋሁት እና ይሄ ምንድን ነው የሚባለው? አላህ ይርሃሙ አላህ ይማረው። በዛ አማካኝነት ነው የጠፋሁት። ሶስት ወር ምናምን እንደዛው ነው። 3 ወር ምናምን ቆይቻለሁ። ያው በዚህ አማካኝነት ማለት አሁን ላይ ትንሽ ከባድ ነው። የሰው ልጅ ታሞ ምናምን ከሆነ የሞተው ጥሩን አስታማችሁት ምናምን ከሆነ ግን እሱ በድንገት ነው ድንገት ነው የሞተው። ድንገት ስላችሁ ያው ብዙ ነገር አለ ከኋላው፣ ግን መናገር ስለማልፈልግ ነው እዚህ ጋር። ለኔም ለእናንተ እንኳን ምንም አትሆኑም ኦልሬዲ፣ ለኔ ግን ስለማያስፈልግ ነው ማለት። አንዳንዴ ለምን እንደምትሞቱም ለምን እንደምትኖሩም እንዴት አድርጌ ላስረዳችሁ? አንዳንዴ ምንድን ነው የሚባለው? ለምን እንዲነው እንደዚህ የሆነው ብላችሁ ምንትን ስትሉ ብቻ ኤኒዌይ ብዙ ነገር አለው ከኋላው። አስቸጋሪ ነው ያለንበት ሰዓት እና በዛ አማካኝነት ነው። ምን ልበላችሁ? ሌላ ምንም ልላችሁ አልችልም። እንግዲህ ሁሉም ሰው ወደዛው ስለሆነ አላህ ይርሐመው አላህ ይማረው። በዛ አማካኝነት ሀዘን ስለገጠመኝ ነው የጠፋሁት እንጂ አለሁኝ ልላችሁ ነው። አለሁኝ ያው የጠፋው አሁን ሜቢ 3 ወር ከምናምን ይሆናል ምናምን እንደዛ ነው። 3 ወር ምናምን ኦልሬዲ በቃ ሀዘን ላይ ስለነበርን በዛ አማካኝነት ነው ወደ እናንተም ቪዲዮ ያሰራሁት። ያው የምንሰራው እዚህ ጋር የምንመጣው መቼም ብዙ ጊዜ የምንበላውንም የምንጠጣውንም የሚሆነውንም የሚፈጠረውን ታያላችሁ። ግን በዛ ጉዳይ እኔ ወጥቼም እንትን አላልኩም። ብቻ ያው ሀዘን ገጥሞኝ ስለነበረ ነው። ያው እንግዲህ አልፏል። ማንም ይሁን እናንተም ብትሆኑ ማንም ቢሆን ማንም ቢሞትም ያውም እኛማ ያው ብዙ ጊዜ ማለት የቤታችንም ያው እንደ አባታችንም ምናምንም እንትንም ስለሆነ ብዙ አዝነናል ልላችሁ ፈልጌ ነው። እናንተ ብትሞቱ ግን በተለይ ውጭ ሀገር ምናምን ያላችሁ ከሆናችሁ እስከዚህ ደረጃ ድረስ ማንም አንዳንዴ በቤቱ ውስጥ በጣም የሚወደድ ሰው ይኖራል አይደለም? በቤታችሁ ውስጥ የሆነ የምወዱት አይነት ሰዎች የሆነ በቃ እሱን በጣም ነው የምወደው እኔ እሱ እንደዚህ ነው እሱ በጣም ጥሩ ልጅ ነው የምትሉት አይነት ሰው ነው እኛ ጋር አሁን ኦልሬዲ እየሞተው ነው። አላህ ይርሐመው። እንደዛ ነው እና እላችኋለሁኝ። እና እናንተ እንዴት ናችሁ? እኔ ደህና ነኝ። እንግዲህ እኔ ደህና ነኝ እስካሁን። ደግሞ ወደፊት ምን እንደሚመጣ እናይም፣ ግን ኸይር ነገር ያምጣልን። ወዳችሁም ታውቃላችሁ ለኤንጆይ ለመዝናናት ነው የምንሰራው። ይሄን ያኔ ደስ ይላል ስትሰሩት ስትዝናኑበት ምናምን በቃ ልምድም። አንዳንድ ጊዜ ደግሞ ሱስ ከሆነባችሁም ከሱሱ ልታመልጡ አትችሉም። ያው እኔ ግን አንዳንድ ጊዜ ሰው እየታመመ ይሞታል ብላችሁ ነው ማለት ብዙዎቻችን ከታመመ በጣም የጠናበት ሰው ታሞ ካያችሁ ምን ካላችሁ በቃ ከሌ በዚህ ሳምንት ይሞታል አሞታል በጣም ጠንቶበታል ምናምን ይላል ሰው። እንዳጋጣሚ ሆኖ ግን የታመመ ሰው እንደማይሞት ልንገራችሁ። ታሞ የምሬ ነው የምላችሁ። አንዳንድ ጊዜ ያስታማችሁት ታሞ የሚሞት ሰው በአሁን ባለንበት ሰዓት ላይ ታሞ የሚሞት ሰው በጣም ጥሩ ነው። የምሬ ነው የምላችሁ። ምክንያቱም አሁን ባለንበት ሰዓት ትንሽ አስቸጋሪ ነው። ሰው እንደምታውቁት ማለት ብዙ ማልገልጽላችሁ ነገር አለ። እንደው ለእናንተ መኖሬን ለማስታወቅ ያክል ነው የመጣሁትም። ልቤ ንፍንፍን እያደረገኝ ነው ሰወራ። መኖሬን እንዳለሁኝ እንድታውቁ በህይወት እንዳለሁ እንድታውቁ ነው ቪዲዮ የሰራሁላችሁ። እና የጠፋሁትም ሀዘን ገጥሞኝ ስለነበር ነው። በሀዘን ምክንያት ነው ሰርቼም አላውቅም።
እና ምንድነው የምላችሁ መሰላችሁ አሁን ላይ ዱዓ ጸሎት እንድታደርጉ የሚገባችሁ ነገር ቢኖር ከድንገት ነገር ፈጣሪ እንዲጠብቃችሁ፣ በተለይ ከድንገት ነገር የምሬ ነው የምላችሁ። እናንተ ታማችሁ ከሆነ ሐኪም ቤት ሄዳችሁ ኦልሬዲ ምን ብላችሁ ዘመድን መጥቶ ጠይቋችሁ ምን ብሎ እርሙን ያወጣል። አስታምሜዋለሁ የሚልም በጣም የሚወዳችሁ ሰው ካለ አስታምሜው ነው የሞተው አይቆጨኝም ምን አይለኝም ይላሉ ብዙ ሰዎች ማለት ነው። ሰው ሲሞትባቸው አስታምሜው ነው የቀበርኩት ምንም ችግር የለውም ምናምን ይላል። ግን ድንገት ከሆነ ግን በጣም ከባድ ነው። ደግሞ ሳታገኙት የሆነ ሰው ከሆነ ድንገት የሞተ ሰው ከሆነ በጣም ከባድ ነው እና በድንገት ሀዘን ገጥሞኝ ነው የጠፋሁት ከእናንተ እላችኋለሁኝ። እና እሱንም አላህ ይርሐመው አላህ ይማረው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። አሁን ባለንበት ሰዓት የሰው ልጅ ታሞ ከሞተ ጥሩ ነገር ነው። የምሬ ነው የምላችሁ። ሰው ታሞ ከሞተ በአሁን ሰዓት አስታማችሁ ምን ብላችሁ በነገራችን ላይ እነዚህ እንደውም ይሄ የታመሙት ምናምን ማለት ነው እያስታመማችኋቸው ያሉት ይሞታሉ ምናምን የምትሏቸው እነሱ ቶሎ አይሞቱም። የምሬ ነው የምላችሁ ቶሎ አይሞቱም ብቻ የሆነ ሰዓት ቶሎ አይሞትም የሚል ቪዲዮ ሰርቼ ለቀቄ ነበርና በቀልድ አማካኝነት ነው እንጂ የሰራሁት። ብዙ ሰዎችም ቪዲዮውን እየቆረጡ እየላኩልኝ እንዴት እንደዚህ ታያለሽ ምናምን አይመለከታችሁም ምንም ልበል ምንም ብቻ ይብላችሁ። እናንተ ስትሞቱ ስራና ስራችሁ ብቻ ነው ተከትሏችሁ የሚሄደው። ስልክ ብትሉ ምን ብትሉ ምንም እስካላችሁ ድረስ ለሰው ልጅ ጥሩ ሁኑ። ምንም ያክል ጊዜ የላችሁም አሁን ላይ። እኔ እንደው ሳስበው ማለት ነው የምሬ ነው የምላችሁ አሁን ላይ እየሞተ ያለው ወጣቱ ነው። ይሞታል ብላችሁ የማታስቡ ሰው የሚሞተው ወላሂ እውነቴን ነው የምነግራችሁ፣ ሀቂቃ ነው የምነግራችሁ። ይሞታል ብላችሁ የማታስቡ ሰው ነው እየሞተ ያለው። ያላሰብኩት ያላለምኩት ምን ያላልኩት ነበር የገጠመው። በስ እንግዲህ አላህ እሱ ያለው ነውና ምንም ማድረግ አትችሉም። ማን አሁን ላይ በቃ ኦሬዲ ትልልቅ ሰው ሳይሆን የሚያሳዝነው አሁን ላይ የምሬ ነው የምላችሁ ወጣቱ ማህበረሰብ ድንገት ነው እየሞተ ያለው። ድንገት ወጣችሁ ልትመለሱም ላትመለሱም ትችላላችሁ። እና እንደዛ ነው እላችኋለሁ። እናንተ እንዴት ናችሁ? እኔ ደህና ነኝ። እንግዲህ ከመጣሁ እንግዲህ እኔም ከተረፍኩ ማለት ነው። አሁን ያለንበት ነገር አሳሳቢ ነገር ስለሆነ እኔም ከተረፍኩ እመጣለሁ። እንግዲህ እተርፋለሁ ደግሞ አትርፈኝ ይቀረ ሄዳለሁ ወደ ነበርኩበት እመለሳለሁ። አላህ እንዲምረው አላህ ጀነቱል ፊርደውስ እንዲወፍቀው እናንተም አላህ ይማረው በሉ። ኑራዬ ምንድን ነበር ልላችሁ የነበረው? የምትወዱ ሰው ካላችሁ መጠየቅ የምትፈልጉ ሰው ካላችሁ ነገ ዛሬ አትበሉ። በቃ ምን ልበላችሁ መሰላችሁ የሆነ ይሄ ከጫጫታ ውስጥ ምናምን ስለሆነ የከረምኩት የሆነ እያወራችሁ እያለ ማለት ይሄ ጆሮና ጆሮ ምናምን የሚልብኝ ገና አልተለማማርኩም ቪዲዮ ለመስራት። እና እንግዲህ ሁላችንንም ጥሩ ስራ ያሰራን። እናንተንም ጥሩ ስራ ስሩ፣ እስካላችሁ ድረስ ጥሩ ስራ ስሩ። የምሬ ነው የምላችሁ። አንዳንዴ ማለት ነው የሆነ የምታውቁት ሰው ሲሞት ምናምን ስታው ማለት ነው የሆነ በቃ እውነት አይመስላችሁም። ፊት ለፊታችሁ ራሱ እያያችሁ ሞቶ ራሱ ፊት ለፊታችሁ ጀናዛው ምናምን እያያችሁ ምንም እውነት አይመስላችሁም ስላችሁ በቃ እንዴት እኔ እንጃ ብቻ። ግን እውነት እስካሁን ድረስ እኔ አላመንኩም። ግን እንደሞተ ባይኔ በብረቴ አይኔ አይቻለሁኝ። ግን ቢሆንም ደግሞ እስካሁን ድረስ አላመንኩም። ምንም ሊታመን የማይችል አንዳንዴ በህይወታችሁ የሚገጥማችሁ ችግር ማለት ነው። በቃ በሰዓቱ እኔ ምን እንዳልኩ ታውቃላችሁ? እንደ ይሄ ቀን አልፎ ያየዋለሁኝ። ይሄ ቀን ይወልዳል ይባላል። ቀን አልፎት ይሄን ቀን አልፎ አይምሮዬ ሰርቶ የሆነ በቃ ቁጭ ብዬ አስቤ ምናምን እችላለሁ ነው ያልኩት። የምሬ ነው የምላችሁ። እና በህይወታችሁ መሸከም የማትችሉ ቀን ይመጣል። መሸከም የማትችሉት ቀን ይሄ ቀን ያልፋል ወይ ብላችሁ የምትሉት ቀን ይመጣል በህይወታችሁ ማለት ነው። በቃ ይከብዳችኋል። በጣም የምትወዷቸው ሰዎች ሲሞቱ በተለይ እዚህ ምድር ላይ አሁን ሲቸግራችሁ ምን ሲላችሁ አይደለም ለቤታችሁ መከታ የሚሆኑ የቤታችሁ አለኝታ የምትሏቸው ሰዎች እናት አባት ወንድም ሲሞትባችሁ፣ እናት አባት ሁሉም እናት አባት አይደለም በነገራችን ላይ ሁሉም ወንድም አይደለም። ከወንድሞቻችሁ በለጥ አድርጋችሁ የምትወዷቸው ወንድሞች አሉ። ከእህቶቻችሁ በለጥ አድርጋችሁ የምትወዷቸው እህቶች አሉ። እንደዛ አይነት ማለት ነው። እንደዛ አይነት ሰው ሲሞትባችሁ አታምኑም። ኦሬዲ አታምኑም ስላችሁ አይናችሁ እያየ ራሱ አታምኑ። ግን ምንም ማድረግ አይቻልም። ሁሉም ሰው የሱ ነውና ምንም ልናደርግ አንችልምና
እናንተም ጊዜያችሁን ተጠቀሙ። ነገ ዛሬ አትበሉ። ከድንገት ነገር እናንተንም እኔንም ሁላችሁንም ይጠብቃችሁ። በተለይ ከድንገት ነገር ስላችሁ ወጥቶ ከመቅረት ሁሉን ትናንትና ሆኖ የሆነ ቪዲዮ እያየሁ ነበረ። እንደው በዚሁ በቪዲዮ ማልካ ገባሁ ብዬ ነው። ለወንድ ብላ ራሷን ያጠፋች ልጅ አይቻለሁኝ። ለወንድ ብላ ነው እየተወራ ያለው። እንግዲህ ደብዳቤ ጽፋ በእሱ አማካኝነት ነው የሞተችው። ለምንድን ነው የሞተችው? ለምን? በማንም ምክንያት እናንተ መሞት የለባችሁም። እሱ የፈጠራችሁ እሱ ፈልጎ እስከሚወስዳችሁ ድረስ ተረጋጉ፣ ትደርሳላችሁ። እውነቴን ነው። አንዳንዴ ይውላችሁ ሸይጣን ብዙ ነገሮች ያሳስታል። ራሳችሁን እንድታጠፉ ያደርጋችኋል። ማለት ብዙ ጊዜ ደግሞ ራሳችሁን እንድታጠፉ የሚገፋፋችሁ ነገር ምን እንደው ታውቃላችሁ? ህይወትን ስታስቡት ይሳካል ብላችሁ በትዳር የሚሆን አሁን ያቺ ልጅ ራሷን ያጠፋችው ከኢትዮጵያ የወሰደችው ወደ ዱባይ እንደወሰደችው ነው የሰማነው። ከኢትዮጵያ ወደ ዱባይ ብር ከፍላ ወሰደችው። ብሩን ጓደኛዋ እንዲመልስላት ብለሽ እንዲመልስልሽ ለምን አይመልስልሽ? የሚያመጣሽበትን ይመልስልሽ ያይ ትገፋፋታል ይመስል በዛ አማካኝነት። ግን እኔ ይሄ ነው ብዬ ጭብጥ ልይዝ አልችልም። ምን ብዬ ነው እንደኔ ሀሳብ እኔ አሁን እንደ ሴት ሀሳብ ብዬ ልነገር የምችለው ምንድነው? ልጁ ሌላ ሰው ጋር ሸፍቷል። እንደ እውቀቴ ኑራ ከመምጣትሽ ይሄንን ሀሜትሽን ጀመርሽ እንዳትሉኝ። እኔ እንደሆንኩ ስታክፍር እያደረኩ ቁጭ ብያለሁ። ሀቅ ነው የምነግራችሁ። ስንት ወሬ እናንተ ብትሆኑ ሀዘን በገጠማችሁ በሶስተኛ ቀኑ እዚሁ ላይቭ ላይ ቁጭ ብላችሁ ነው የምናያችሁ። አንዳንድ ሰዎች ሀዘን ሲገጥማቸው እስኪ ተግ ብለን እንቀመጥ አይሉ። ሀቅ እኮ ነው የምነግራችሁ። ወላሂ ነው የምላችሁ። እና ይገባዋል ወይ? እንደኔ ሀሳብ ይገባዋል ወይ? ለልጁ የእሷን ህይወት አጥፍታ መስጠት ይገባታል ወይ? እሱ የፈጠራት እሱ እስከሚወስዳት ድረስ ለምን ብላችሁ ነው የምትናደዱት? ለምን ብላችሁ ነው ራሳችሁን የምታጠፉት? ለምን ትቸኩላላችሁ? እናንተ ባላችሁበት ሀገር ሰላም ስለሆናችሁ ነው እንጂ እኮ እኛ ባለንበት ደረጃ አሁን ላይ ብትኖሩና ኑሮ ደረጃ መስረታችሁ ብትኖሩ እኮ እናንተ መርሳት ፈልጉ እኮ ትሄዳላችሁ። በቃ በሆነ አጋጣሚ እንትን ትላላችሁ። ድንገት ወጥታችሁ በሆነ አጋጣሚ አስቸጋሪ ነው። ዛሬ አሁን ባለንበት ሰዓት በጣም አስቸጋሪ ነው። የምሬ ነው የምነግራችሁ። እና እናንተ ህይወታችሁን ለሰው የምትገብሩት ለምንድን ነው? እስኪ አሁን ይቺ ልጅ ኦሬዲ ለሱ ስላፈቀረችው እሱ ደግሞ ሌላ ልጅ ስላፈቀረው ኦሬዲ እንደዛ ነው የሰማነው። ስላፈቀረ ራሷን አንቃ ሽንት ቤት ሞተች። እሱ እንደሆነ ሌላ ሚስት አግብቶ ሲጀመር ቪዲዮ ላይ አይቼዋለሁ ማለት ነው፣ እየሰማሁ ነበርና እናንተ ሰው ሲሞትባችሁ እንደዛ ሆናችሁ ነው የምትወሩት? የምትወዱት ሰው የኔ የምትሉት ሰው ሞቶባችሁ እንደዛ ሆናችሁ ነው ወይ የምትሉ? አይኖ አውቃለሁ ወንዶች በህይወታቸው ሀዘን ላይ ይሁኑም ምን ላይ ይሁኑም የሆነ ጨከን ይላል ልባቸው ማለት ነው። የሆነ ጠንካራ የሚባል ነው ልባቸው። የሴቶች ልብ ሩህሩህ አዛኝ ነው። የወንዶች ልብ ደግሞ እንደምታውቁት ትንሽ ጠበቅ ያለ ነው። እሱን ያየሁ ግን እዚህ ኢትዮጵያ ላይ ሆኜ አይደለም፣ እዛ ውጭ እያለሁኝ ራሱ ማለት ነው። የኔ የሴትዮ ወንድም ሞተ ማለት ነው። ወንድሟ ሲሞት ምን ተፈጠረ መሰላችሁ? ወንድሟ ሲሞት ሴቶቹ እንዳለ ቤቱ ሊጠቅማቸው አልቻለም። ሴቶቹ እንዳለ ታመሱ። ወንዶቹ ቁጭ ነው ያሉት። በቃ የምሬ ነው የምላችሁ። እንደው በእናትነት ደረጃ ራሱ ስታው የሀበሻ እናቶች በጣም ነው የሚያዝኑት። የኛ የኢትዮጵያኖች እናቶች ማለት ነው። እናቶች ለምን እንደው አላውቅም በጣም ያዝናሉ። በጣም አሁን ውጭ ሀገር ለቅሶ እስከ 3 ቀን ነው ይባላል አይደል? 3 ቀን አልቀሳችሁ ከዛ በኋላ ኦሬዲ خلاص ነው የሚሉት። እንደዛ የሚባል ነገር የለም። ኢትዮጵያ ላይ በጣም ነው የሚያዝኑት። እናት የተባሉ በሙሉ በጣም ነው የሚያለቅሱት። የሆነ በቃ ማለት አንጀታቸው እንደዚህ ነው የሚወዘወዘውና ከባድ ነው። ለቅሷችንም በጣም መራራ ነው። ሀቅ እኮ ነው የምነግራችሁ። እውነት እኮ ነው። ሰርጉን መራራ ለምን ያደርጉት? ሀዘናቸው በጣም መራራ ነው የኢትዮጵያ እናቶች ማለት ነው። ሀቅ ነው የምነግራችሁ። ማለት የኛዎቹ አመት 2 አመት በጣም ነው የሚያዝኑት። እስከ 3 አመት እስከ 4 አመት እስከ ምን ድረስ በጣም ያዝናሉ። የሀበሻ እናቶች ማለት ነው በጣም ያዝናሉ፣ ይጎዳሉ፣ ይበሳቆላሉ፣ ምን ይሆናሉ። እንዴ እዛ እኮ ውጭ ሀገር እኮ በ3ኛ ቀኑ ሮጅ ምናምን ተቀባብተው ምናምን ነው የሚመጡት። ሀቅ ነው የምነግራችሁ። እና ራሳችሁን ጠብቁ። ለምን ብላችሁ ነው ነፍሳችሁን ለማያውቅሽ ወንድ ለማያውቅሽ ሰው ነፍሳችሁን የምትገብሩት? እናንተ ጥንቋይ ናችሁ ወይስ ምንድን ናችሁ? እንዴ ህይወት ይቀጥላል። ይኸው ብና ለመስላችሁ አሁን እኔ ይሄ ሀዘን ገጠመኝ አይደለ? የሆነ አንዳንዴ ማለት ነው ይሄ ቀን አልፎ ምናምን ወይ ተኝቼ ወይ በቃ ካለፈ በኋላ እንዲቀሰቀስ ምናምን ፈለኩኝ በሰዓቱ። ግን አይሆን ግዴታ በዛ ሰዓት መገኘት አለባችሁ።
ገባችሁ? ግዴታ ያንን ክፉ ቀን ማለፍ አለባችሁ እናንተ ተጠናክራችሁ። ያንን ክፉ ቀን ካላለፋችሁ ታዲያ እናንተ ህይወት ምንድን ነው? ንገሩኝ እስኪ። እውነት እኮ ነው የምናገረው። የእናንተን ህይወት እንድትገብሩ ማን ፈቀደላችሁ? ደግሞ ጭራሽ ለወንድ ደግሞ ለወንድ ራሳችሁ ታጠፋላችሁ። የውሪ እኮ ነው የምላችሁ። ሀቅ ነው የምነግራችሁ። ወላሂ አይደለ ቀርቶ ለወንድ አሁን ባላችሁበት ሰዓት በጣም ከባድ ነው። ለማንም ሰው እንኳን ህይወት አይደለ ቀርቶ መስቲካ መስጠት የማያስፈልግበት ሰዓት ላይ ነው ያለነው። ለማንም ሰው እንኳን ይሄ አንገታችሁን ለሰው መቅጨትና ቀርቶ አይደለም ማለት ነው ይሄ ባናና መስቲካ ለሰው መስጠት ማድረግ የለባችሁም። በአሁኑ ሰዓት ስሞት ተከትሎኝ እንዲሄድ ብላችሁ የምታረጉትን ነገር ብቻ ነው ጥሩ ስራ መስራት ያለባችሁ እናንተ። እኔ የምላችሁን ስሙ። እናንተ ስትሞቱ እዛ ቀብር ጋር አሁን እኔ ማለት ነው እኔ ሀዘን ሲገጥመኝ ምን አይምሮ ላይ እንደመጣ ታውቃላችሁ? በቃ ኑራይ እውነት እኮ ነው የምላችሁ። ተማሪ ያለው በሰው ላይ ይማራል ይባላል ማለት በቃ አሁን ጥሩ ስራ መስራት እንዳለባችሁ፣ በተቻላችሁ አቅም ለሰው ጥሩ መሆን እንዳለባችሁ ምናምን ነው የሚያስተምረው። አንዳንድ ሰዎች በእናንተ ላይ ችግር ሲደርስ በእነሱ ላይ ችግር የሚደርስ አይመስላቸውም። ቁጭ ብለው እያፌዙ በእናንተ እያፌዙ ቁጭ ብለው ያዋችኋል። እዛ ችግር ውስጥ ስገቡ ራሱ ደስተኛ ናቸው። እናንተ ችግር ውስጥ ስለገባችሁ እነሱ ደስተኛ ናቸው። አሁን እኮ ያቺ ራሷን ስታጠፋ ማለት ነው ያቺ ቱርኪ ራሷን ያጠፋችው ልጅ ራሷን አጥፍታ ስትሞት የልጁ ውሽማ የተባሉት ሁሉ እኮ ደስተኛ ናቸው ለሱ ስላጠፋች ራሷን ማለት ነው። እንኳን አይደለ ቀርቶ ለወንድ ይሁን ለማንም ይሁን ራሳችሁን ማጥፋት ቀርቶ መስቲካ ገዝታችሁ ለነሱ መስጣት አይገባችሁ፣ አያስፈልግም። እኔ የምነግራችሁን ስሙ። እናንተ የሚያስፈልጋችሁ ይውላችሁ ለማንም ደሞዛችሁን እየሰጣችሁ ከምታበሉ ጥሩ ስራ ስሩበት። እዛ ቀብር ስትሄዱ ስትሞቱ ጥሩ ስራችሁ ብቻ ነው የሚቀሰቀሳችሁ። እውነቴን ነው የምነግራችሁ። የእናንተ ብር፣ የእናንተ ቤት፣ የእናንተ ምን ይቀራል? ቀሪ ነው። ብዙዎቹ እንግዲህ እንዳየኋቸው ከሆነ ማለት ነው እንዳላበዛባችሁና ማለት ነው እንዳየኋቸው ከሆነ ለልጆች ቤት ሳልሰራላቸው ለማን ጥያቸው ለምን ብያቸው ምናምን ይላሉ። አንዳንድ ልጆች ጭራሽ አባትና እናታቸው ከመሞታቸው የታዘብኩት እኔ ለራሴ የታዘብኩት ማለት ነው ከልጆቹ ይልቅ እናቶች ናቸው የሚያዝኑት። ከተወለዱት ልጆች ይልቅ የሚያዝኑት እናቶች ናቸው የሚያዝኑት። የሟች እናቶች ማለት ነው። እውነት እኮ ነው የምነግራችሁ። እና ራሳችሁን አትጉዱ። ለማንም የእናንተን ነፍስ ለማንም ብላችሁ አታጥፉ። ከዛ የተሻለ ቀን ይመጣል። ክፉ ቀን ሲመጣ ተረጋጉ። አይኖ ይገባኛል። ግን በቃ አንዳንድ ጊዜ ቁጭ ብላችሁ ስታስቡ ይሄ ቢሆን አይሆንም አይደል? ስለዚህ ራሴን አጥፍቼ ለምን አልገላገልም፣ ከሁሉም ሀሳብ ለምን አልገላገልም ብላችሁ ታስባላችሁ። ሁሉም ሰው አይምሮ ላይ ይመጣል። ግን ራሳችሁን ጠንካራ መሆን አለባችሁ። የእናንተ ነፍስ ለማንም አትገባም። እሱ እስከሰጣችሁ ድረስ እሱ እስከሚወስደው ድረስ ተረጋጉ፣ አትቸኩሉ። እውነት እኮ ነው ወላሂ። ምን አቸኩላችሁ? ለፍታችሁበት። አንዳንድ ጊዜ ነፍሳችሁ ራሱ አታሳዝናችሁም? አሁን ይቺ ልጅ ህይወቷን አጠፋች። ወሰከኝ ከልጁ ጋር ተጣልታ ነው ብለዋል ሰዎቹ። አረብኛውን ሰምቼዋለሁኝ እኔ ማለት ነው። አረብኛውን እንደሰማው ከሆነ በአድማ ተከለመተ የምንድነው ስልክ ካወራች ከተጫጫች ስልክ አወርታ ከተጫጫች በኋላ ስልኳን ዘግታ ቀጥታ ሽንት ቤት ገብታ ነው ራሷን ያጠፋችው ነው የሚሉት። ጥሩ ልጅ ነበረች፣ ጥሩ ህይወት ነው የምንኖረው እኛ እንናገራትም፣ ጥሩ ልጅ እንደሆነች ነው የተናገሩት። ስለዚህ ስበቡ ማን ነው? አንዳንድ ጊዜ የንዴት የመሞቻችሁ ስበብ ማን ነው? ሰዎችም ይሆናሉ። እርግጠኛ ነኝ እንግዲህ እኔ ሊሆን የሚችለው ብዬ የራሴ ሀሳብ ብዬ የማስበው እንግዲህ ማወራውን እያወቅሽ እኔ እንኳን ሀዘንተኛ ነኝ። አሁን ችግር የለም ምንም ላውራ ምንም፣ እናንተ ተረዱኝ። ልቤን እዚህ ጋር ምንድን ነው የሚባለው? በቃ የሆነ በቃ ትፈራላችሁ ሆነ አንዳንዴ ማለት ነው። ደግሞ ምልስ ስትሉና በቃ እኔ በሱ ተማምኛለሁ ምናምን ትላላችሁ። እና ዝም ብዬ ሳስበው እኔ በቃ አሁን ይቺ ልጅ ህይወቷን ያጠፋችሁ ለልጁ ብላ ነው አይደለም? ልጁ ጋር ስለተጣላች ነው ያጠፋችሁ። ልጁ ራሱ መለስ አለና ይሄ ጀናዛ ምናምን ሀገር ሲገባ ኧረ እነሱ ጋር ትገናኝም እኮ እነሱ እኮ ሩቅ ሀገር ነው ያሉት አትደዋወልም ምናምን አለ ምልስ ብሎ። ስለዚህ እሱ ጋር ነው ያወራችሁ ማለት ነው። ኦልሬዲ ያናደዳት ሰው አለ ብዬ ማስበው። እሺ አናደዳት፣ እንደዛ አደረጋት። የእሷን ህይወት ለሱ ብላ ማጥፋት ይገባታል? የእናንተ ህይወት ለማንም አይገባም። ህይወታችሁን አሳምራችሁ ያዟት፣ ይቺ ነፍሳችሁን ማለት ነው።
እውነቴን እኮ ነው የምላችሁ። ነፍሳችሁን እሱ ፈልጎ እስከሚወስዳት ድረስ እናንተ አሳምራችሁ ያዟት። ጥሩ ስራ ስሩባት። በቃ ምንም ሁኑ ማንም ሁኑ፣ እኔ ወንጀለኛ ነኝ፣ እኔ ብዙ መጥፎ ነገሮች ሰርቻለሁ፣ እኔ ሐራም ሰርቻለሁ፣ እኔ ክፉ ነገሮች፣ እኔ መጥፎ ነኝ፣ እኔ ፈጣሪ አይወደኝም። የምሬን ነው የምላችሁ። አንዳንድ ልጆች ማለት ነው የሆነ ምንድን ልበላችሁ፣ አንዳንድ ሰዎች የሆነ ራሳቸውን እንደ ወንጀለኛ፣ ራሳቸውን እንደ መጥፎ፣ አላህ እንደማይወዳቸው፣ ፈጣሪ እንደማይወዳቸው አድርገው የሚያስቡ ብዙ ሰዎች አሉ። ወይ ዱርዬ ሆነው ሊሆን ይችላል፣ ወይ የማይፈቀድ ነገር ሰርተው ሊሆን ይችላል። የማይምራችሁ ነገር የለም። እናንተ ብቻ ተመለሱ። ሰው ሆኖ የማይሳሳት ነገር የለም። እዚህ ጋር ወጥተው ጥሩ የሚያጫውታቸው፣ እዚህ ጋር ወጥተው እኔ ምድሬሽ እኔ አላህ አይወድም ምድሬሽ ምናምን የሚሉት እነሱ እንደውም እኔ ውሸታም ናቸው እነሱ። እውነቴን እኮ ነው የምላችሁ። አንቺ እንደዚህ አትስሪ ሐራም ነው ምናምን የሚሉት ከነሱ እንደውም እነዚህ ዱርዬዎቹ ማለት ነው ውስጣቸው ንጹህ ነው። ዱርዬዎቹ ውስጣቸው ንጹህ ነው። እውነቴን ነው የምላችሁ። ለሰው ክፋት የላቸውም። ሀቅ ነው የምነግራችሁ። እውነቴን ማለት ነው። እነዚህ በቃ ዝም ብለው ምን እንትን የሚያጫወታቸው ምናምን ግን ውስጣቸው መሰክ ነው ስላየኋቸው። ዱርዬ እንደኔ አይነቶቹ ምናምን ያው ዱርዬ ነኝ ብዬ አልልም፣ መካከለኛ ነኝ ብዬ አስባለሁ እኔ ማለት ነው። ስለዚህ እንግዲህ ራሳችሁን እንደ ወንጀለኛ አትቁጠሩ። ሁሉም ሰው ወንጀል ሰርቷል። ሁሉም ሰው የማይፈቀዱ ነገሮችን ሊያደርግ ይችላል። ሁሉም ሰው ነው። ራሳችሁን እንደ ወንጀለኛ ራሳችሁን በቃ እኔ አላህ አይወደኝም እንደዚህ ሰርቻለሁ የምትሉ ልጆች አላችሁ። ስለዚህ ራሳችሁ እናንተ ወንጀለኛ አይደላችሁ፣ ይምራችኋል። ወጣትነት ሆኖ የማይሳሳት የማያደርግ የማይሄድ ምን የማይሰራ ሰው የለም። ስለዚህ ራሳችሁን አትበድሉ። እኔ እሱ አይወደኝም ብላችሁ መልሳችሁ ወደ እሱ አትላኩ። ራሳችሁ እውነቴን ነው የምላችሁ። ተረጋጉ። እንዲህ ስንት መኖር የሚፈልግ ሰው አለ። እናንተ መኖር አልፈልግ ብላችሁ አይደለም መቼም አውቃለሁኝ። እየተበሳጫችሁ ነው። ስትበሳጩ ፊታችሁን በውሃ ታጠቡ። አትበሳጩ። በቃ እንትና ቢሄድ እንትና ይመጣል፣ ለምንድን ነው የማትረጋጉት? እኔ አሁን ይሄን አይነት ወሬ ማውራት አልፈለኩም ነበረ። በልጅቷ አማካኝነት ነው ወደ ወሬው የገባሁት። ሞተች፣ አለቀ። ልጅቱ ሞተች። 3 ቀን ያልፋል፣ 3ቷ ይደረጋል። ከዛ خلاص ሰደቃዋ ምናምኗ ይወጣል። እሱንም ዘመር ካላትም ያወጣላት። እዛ ውጭ እያለች ከልጁ ወንድሞቿ ምናምን ጠይቃ ከሆነ ነው እሱንም የሚያወጡላት ማለት ነው። ገባችሁ? የጠየቀችው ሰው ካለ ነው እሱንም። እውነቴን እኮ ነው የምላችሁ። በቃ ሞተች አይደለ? ልጅቷ ትቀበራለች፣ አለቀ። ህይወት ይዘጋል። እዚህ ጋር ልጁ ህይወቱን ይኖራል። ይገባዋል። ለማንም የእናንተ ህይወት አይገባም። ለማንም የእናንተን ህይወት ጭራሽ ለሰው ልጅ ብላችሁ ራሳችሁን አታጥፉ። ለሰው ልጅ ብላችሁ የምሬ ነው የምላችሁ ምንም ነገር አታደርጉ። ምን ይቆጫታል አሁን እሷ? የምሬ እኮ ነው የምላችሁ። ሄዳለች እንግዲህ ምንም ማድረግ። ግን ሌሎቻችሁ ስትናደዱ ምንድነው ማድረግ ያለባችሁ? ስትናደዱ ፊታችሁን በውሃ ታጠቡ እንዲቀዘቀዙ። እውነቴን ነው። ብዙ ሰዎች እናንተን የማይሆን ቃላት እየተናገሩ እያናደዱ ራሳችሁን እንድታጠፉ የሚያደርጉ ሰዎች አሉ። የሉም ማለት ነው። እውነቴን ነው። እናንተን ሌላ ሀሳብ እንድታመጡ ያሰቡ ሰዎች አሉ አውቃለሁ። እና ሁላችን ሀዘን የማይገባበት ቤት የለም፣ ደስታ የማይገባበት ቤት የለም። ሁሉም ሰው ይቀምሳል ጥሩ ነገር ማለት ነው። ሀዘንም ማንኛውም ቤት ይገባል። ደስታም ብትሉት እንደውም ደስታ የሚገባ አይመስለኝም። ሀዘን ግን ግዴታ ይገባል። እውነቴን ነው የምነግራችሁ። ወላሂ እንደው ደስታ ላይገባ ይችላል። ሀዘን ግን በማንኛውም ሰው ላይ የተጻፈች ናት፣ ትደርሳለች። ሁሉም ሰው ግዴታ ነው፣ ሀቅ ነው፣ መሆን ስላለበት ነው። እና የሞቱትንም አላህ ይማረው፣ አላህ ጀነት ይፈርዶስ ይወፍቀው። እንግዲህ እስከዛሬ ምንድነው ልላችሁ የምችለው? እዚህ ምድር ላይ እስካላችሁ ድረስ አላህ ከሰጧችሁ ለእናንተ ዱዓ የሚያደርግላችሁ ጸሎት የሚያደርግላችሁ ልጅ ውለዱ፣ የሚጠቅማችሁ ስትሞቱ ቀብር የሚፈልምላችሁ እንደዚህ አይነት ሰው ውለዱ። ከዛ ውጭ ራሳችሁን አጥፉ። ራሳችሁን ካጠፋችሁ ማሽ ፋይዳ። እኔ ድሮ ህፃን እያለሁ አስታውሳለሁኝና የሰፈር ልጅ ናት አስታውስኩኝ። እንደውም ይቺ ልጅ ራሷ ስታጠፋ የምሬ ነው የምላችሁ። ተማሪ እያለነ ህፃን እያለነ ተወዳለች የሆነ ሹፌር ልጅቱ ማለት ነው። ልጅቷ ተማሪ ናት። ሹፌሩ ደግሞ በቃ አውቆ እሷ ልጅ ወጣት ልጅ ገና ልጅ ተማሪ ስለሆነች ሲመላለስ እየመጣ ትምህርት ቤት ምን ይላታል? ትብት ይላታል።
አቶ ልጅ ገና ምንም የምታውቀው ነገር የላትም። ፍቅር ይዛታል በሱ ጉዳይ ማለት ነው። ለካ እሱ እዚህ ጋር ሌላ እጮኛ አላችሁ ሚስት ታጭቶ ነው እሷ ጋር ምንድነው አሸሸ ገዳሜ ምናምን የሚለው። ከዛ አሸሸ ገዳሜ እሷ ጋር ሲል ይቺ ልጅቱ ማለት ነው ትሰማለች ሌላ እጮኛ እንዳለችው። የሚመጣው እሑድ ከ2 ሳምንት በኋላ እንደሚያገባ ትሰማለች። ምንም አላደረገችም። ሄደች የሚገዛ የሚጠጣውን ስም አልጠራም፣ እሱን ገዛች። በጣም ቆይቷል። ይሄ ድሮ ህፃን እያለን ነው፣ ተማሪ እያለን ጠጣች፣ ሞተች። ወሰዱ፣ ቀበሯት። ልጁ ሰርጉን አልተወም። የምሬ ነው የምላችሁ ወላሂ ልጁ ሰርጉን አላቋረጠም። እሷ ሞተች ምናምን ብሎ አገባ፣ ተዳር አገባ፣ ሰርጉን ጨረሰ፣ ወልዶ አሁን ህይወቱን እየኖረ ነው። አሁን ያቺ ልጅ ለዚህ ሰውዬ ህይወቷን የገበረችው ማለት ነው። ምንድን ነው እናንተ ህይወታችሁን ለሰው የምትገብሩት? ሰው ሆኖ የማያዝን የለ የማያለቅስ የለ። ሁሉም ጥርሱን ፊት ለፊታችሁ እያሳየ ነው። የማያለቅሱ እዚህ እውነቴን ነው የምነግራችሁ ወላሂ አይነግሯችሁም። እነሱ ደስተኛ ህይወት ምናምን እንደሚኖሩ ነው የሚመስላችሁ። ውሸታም ናቸው። ማንም ሰው እዚህ ደስተኛ ህይወት የሚኖር ሰው የለም። ግማሹ ሲያለቅስ፣ ግማሹ በቃ ሁሉም ሀዘንተኛ ነው ስነግራችሁ ማለት ነው። ማንም ደስተኛ ሆኖ የሚኖር ህይወት የለም። ሁሉም እዚህ ጋር ይወጣል፣ ያለቅሳል። የሆነ ነገር አለው የሚያስለቅስ፣ የሆነ ህይወት ያልተሳካልን ነገር አለ፣ የሆነ ማድረግ የሚፈልገው ነገር አለ። እናንተ ህይወታችሁን ለማንም እየገበራችሁ እስኪ እንደው አንድ ወንድ አምጡልኝ፣ አንድ ወንድ ራሱን አጠፋ ለሴት ተብሎ ሲባል አምጡልኝ። የለም ምን ይቆል የለም። እና ስለዚህ ከዚህ በላይ ማውራት አልችልም። እንግዲህ ሁሉም ነገር ሰላም ከሆነ የተሻለ ነገር ካለ እናየዋለን ወደፊት። እና አብሽሩ፣ ሰላም ሁኑ፣ ራሳችሁን ጠብቁ። ህይወታችሁን ለማይገባቸው ሰዎች ራሳችሁን እያጠፋችሁ አፈር አትሆኑ። ገባችሁ? ራሳችሁን ለሚገባችሁ ሰዎች፣ እነዛ ሰዎች እናንተን ይገባኛል ትገባኛለች ብሎ መኖር የሚችል ከሆነ መኖር፣ አይ አትገብኝም ካላ መሄድ ከፈለገ ይሄድ፣ መሄድ ከፈለገች ትሄድ። ለምንድን ነው ህይወታችሁን የምትገብሩት? ለምንድን ብላችሁ ሲጀምር ነውር እኮ የምሬ ነው የምላችሁ፣ ነውር ነው። አይኑ ንደት ብዙ ነገር ያሳስባል፣ ብዙ ነገር ያስደርጋል። ቢሆንም ግን ተረጋጉ፣ ሶብር ይስጣችሁ ለሁሉም ነገር እና አብሽሩ፣ ሰላም ሁኑ፣ ደህና ሁኑ። ቢያሩት ሆድ ባዶ ይሆናል ይላል ያገሬ ሰው ሲተርት። እና ይዟችሁ በቃ ቻው፣ ማሰላማ